ውድ የጥሩ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ስላሴ ድረስ ሙጅራ አራኩ ዘይቱ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ዘይት ስላበዛው መቀነስ ስላለብኝ ነው። እሺ ግን ብዙም አልበዛም ነበር። እሺ ትንሽዬ ዘይት አድርጌያለሁ። አሁን ሳንዱች ነው የምንሰራው። ለሳንዱች የሚሆንን ነው የምናዘጋጀው። ቆንጆ ሳንዱች ለመክሰስ የሚሆን ሰርተን እናዘጋጃለን ማለት ነው። እንግዲህ አብራችሁ ተከታተሉ። ዘይቴን አግያለሁ። ሽንኩርቴን አረጋለሁ። አሁን ሽንኩርታችንን እስከሚበስል እንቆላለን ማለት ነው። ጋርሊካችንን እናረጋለን። ነጭ ሽንኩርት ማለት ነው። አንዳንዴ ቀላቀላለሁ መሰለኝ። ነጭ ሽንኩርት እናረጋለን። አሁን ስጋችንን እንጨምራለን ማለት ነው። ይሄ ሶፍት ወይም ደግሞ እየተፈጨ ስጋ አገኛችሁ ደግሞ ፍሬሹን ብታረጉ ፍሬሹን የተፈጨውን ስጋ ብታረጉ በጣም ነው የሚጣፍጠው። እኔ እሱ ስለሌለኝ ነው ያንን ያደረኩት። ፍሬሹ የተፈጨው ስጋ የተፈጭቶ የሚሸጠው ሳይሆን ተጠቅልሎ የሚሸጠው ሳይሆን ፍሬሹ ማለት ነው። በኪሎ ገዝታችሁ ብትሰሩበት በጣም ነው የሚጣፍጠው። ጣዕሙም ምኑም እሱ ይበልጣል ማለት ነው። መርጣችሁም ስለምትገዙ ማንኛውንም አሁን ይሄ የምን ስጋ እንደሆነ አናውቀውም። ያው እነሱ ስለሚያመጡት ነው እንጂ ግን ደስ የሚለው ነገር እዚህ ቤት እንትን ምንድነው ካሜል ነው እንትን ምንድነው ስሙ እቺ ኮቴዋ ድፍን ምንድናት? በእናታችሁ ስማ ወል ጠፋችብኝ። እሷን አይበሉም። ግመል ይከርታ በጣም ግመል አይበሉም እና ግመል አይበሉም ማለት ነው። አሁን አንዳንድ ቦታ ግመል ይበላል። በአረብ ካንትሪ በአረብ ሀገራት ውስጥ አንዳንድ ቦታ ግመል ይበላል። እዚህ ቤት ግን አይበሉም እና ለዛ ነው። ይሄንን በደንብ እናበስላለን። ይሄው እዚህ ጋር አሁን ቲማቲም ፒስ እንጨምራለን። ትንሽ ነው የምናደርገው። አሁን ቲማቲም እንጨምራለን ማለት ነው። ታዲያ
እንትን እንጨምራለን ማለት ነው። ምንድነው ስሙ? ቦሎቄ። ያው ቦሎቄ አጥባችሁ ጨምሩት። እንትን እንዳይልባችሁ፣ ጭምልቅ እንዳይልባችሁ አጥባችሁ ጨምሩት እና በቆሎ፣ የበቆሎ ይሄንንም አጥባችሁ ጨምሩት። አሁን ምን እንጨምራለን ማለት ነው? ቅንዶ በርበሬ ወይም ደግሞ ፍልፍል አስዋድ የሚሉት ማለት ነው። ቅንዶ በርበሬ ትንሽ እንጨምራለን። ቺሊ ፓውደር ትንሽ እንጨምራለን ማለት በርበሬ ትንሽ እንጨምራለን። ይሄ ደግሞ ባርቢኪው ሶስ ይሄንን ትንሽ እንጨምራለን ማለት ነው። አሁን ደግሞ ለሶሱ እንትን ማባያ እንሰራለን ማለት ነው። ሌላ ሶስ ነጭ ሽንኩርት፣ ቅቤ፣ እንዳይቃጠልብን ጋዛችንን ቀንሰን አሁን ፓርስሊ ወይም ደግሞ በቅዶናስ እንጨምራለን ማለት ነው። መቼም በቅዶናስ የሌለበት ቤት ይኖራል ብዬ አላስብም። ለዛ ነው እኔ በአማርኛ ምን እንደሚባል አላውቀውም። የእውነት አላውቅም። አሁን እንግዲህ ሳንዱቻችንን እንሰራለን ማለት ነው። መጀመሪያ ዳቧችንን ወይም ደግሞ ሳሙን ብሬድ የሚባለውን እንደዚህ ቁርጥ አድርገን ወደ ውስጥ ነው የምናደርገው። ከዛ ቅድም ያቀለጥነው ቅቤ አለ ይሄ ማለት ነው። እዚህ ጋር ያቀለጥነው ቅቤ፣ ነጭ ሽንኩርት፣ ፓርስሊ ወይም ደግሞ ምንድነው ስሙ በቅዶናስ አድርገን ያቀለጥነውን እንደዚህ እንቀባለን ማለት ነው። ከዛ ቺዝ እናደርጋለን ወይም ደግሞ ቺዝ እንግዲህ በእኛ ሀገር አይ ነው ይሄንን እናደርጋለን። ከዛ ቅድም ያቁላላነውን ዲዋይ መፍመንትራችንን ስጋውን ወይም ደግሞ እዚህ ላይ እናደርጋለን ማለት ነው። ከዛ ኦቨን ትሪያችንን አዘጋጅተን ኦቨን ትሪ ላይ ነው የምናደርገው።
በተፈጨ የዶሮ ስጋ መስራት ይቻላል፣ በተፈጨ ስጋ መስራት ይቻላል፣ በሁለቱም ማለት ነው። ውድ ተመልካቾቼ አሁን ሞዘሬላ ቺዝ እዚህ ላይ አድርጋለሁ ማለት ነው። ኦቨን ትሪ ላይ አድርጋችሁ ወይም ደግሞ ኦቨን ማስገቢያ ትሪያችሁ ላይ አድርጋችሁ እንደዚህ ሞዘሬላ ቺዝ እንደዚህ ታረጉበታላችሁ ማለት ነው። ይሄውላችሁ እንግዲህ ይሄን ይመስላል። ስሩና ሞክሩት። እጅግ በጣም ነው የሚጣፍጠው። ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ የጥሩ ዩቲዩብ ተከታታዮች በሌላ ዲሽ እስከምንገናኝ ደግሞ ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ።